ቁርአን ነው። ከቻላችሁ ለሶስትም ለአራትም ሰው ሼር አድርጉ። ካልቻላችሁ ደግሞ ቢያንስ ለአንድ ሰው ሼር አድርጉ። ولما ضرب ابن مريم مثلا إذا قومك منه يصدون. في يوم الخميس يا رب اللهم ارزقنا راحة البال وسعادة القلب وسعة في الرزق وكمال العافية. اللهم اشف مرضانا وعاف مبتلانا وارحم موتانا وارحمنا برحمتك الواسعة. اللهم آمين. ፈጥኖ ደራሽ አላህ ነው። ጭንቀትን ሊያስወግድ የሚችለው አላህ ነው። ካለንበት መከራ ነፃ ሊያወጣን የሚችለው አላህ ነው። ደስታ ሊያመጣ የሚችለው አላህ ነው። ርዝቅን የሚያሰፋው አላህ ነው። ልጅ የሚለግሰው ትዳር እንዲሳካ የሚያደርገው አላህ ነው። በሽተኛን ማንም አይድንም ብሎ ተስፋ የተቆረጠበትን የሚያቆመው እንዲንቀሳቀስ የሚያደርገው ማን ነው? አላህ ነው። ስለዚህ በአላህ ያለን እምነታችን ጠንካራ መሆን አለበት። በቃ ተወኩል እላይ መድረስ አላህ ይረዝቀኝ